ማን ነው? እንዴትስ የሞት እጮኛ መሆን ተቻለ? መልሱን ከፕሮግራም። ሰላም ጤና ይስጥልኝ ውድና የተከበራችሁ የኢትዮ ስኩል ቱብ ተከታታዮች፣ እኔ ሳይ በለጠ እባላለሁ። የሞት እጮኛ በሚል ርዕስ ዛሬም ተመልሼ መጥቻለሁ። እስከ ፕሮግራማችን መጨረሻ አብራችሁን እንድትሆኑ እያልኩኝ ቀጥታ ወደ ፕሮግራማችን እናልፋለን። ሁላችንም 24 ሰዓት ናለን፣ ግን ልዩነታችን የሚፈጠር ያንን 24 ሰዓት አጠቃቀማችን ላይ ነው። 1 2 3 ብሎ ሰዓቱ እየቆጠረ እድሜያችን እየጨመረ በሄደ ቁጥር እኛ ግን ሰዓታችን በአግባብ መጠቀም አልቻልንበትም። እዚህ ምድር ላይ እግዚአብሔር በዓላማ የሚገርም አቅምና ችሎታ ሰጥቶን ነው ወደ ምድር ያመጣ። እኛ ግን ውስጣችን ያለ አቅም፣ ችሎታ፣ እውቀት አውጥተን ሳንጠቀምበት ቀርተን ወደ ላይ የተንሸራተት በመከራ በስቃይ በረሃብ በስንት ነገር ቤተሰብ ሆነን እየኖርን ነው ያለን። ሀብታም መሆን እየፈራ ነው፣ ድሃ መሆናችን ተቀብሌ ነው እየኖርን ያለን። ስለዚህ ከእንቅልፍ የነቁ ሰዎች ዓለም በምጥሮት ጉዞ ፉክክር ላይ ነው ያሉት። እኛ ግን ከፉክክር ነጣ ወጥና ያለን። ብዙዎቻችን ግን እዚህ ምድር ላይ እንደመጣ ነው ተመልሰን ምንም ሳንሰራ ምንም ታሪክ በእኛ ስም ሳይጻፍ ወደ ሞት ጉዞ እየገሰገስን ነው ያለን። ማናችን ቢሆን እግዚአብሔር የሰጣን አቅምና ችሎታ አለን። አውቀንበት ውስጣችን ያለ ችሎታና አቅም አውጥተን ምድር ላይ አልተጠቀምንበትም። ይሄ ነው ችግራችን። የብዙ ህይወት ችግር ሳይቀየር በችግር በመከራ በስቃይ በራብ ስንትና ስንት ሆነን ምድር ላይ ምንም ሳይሳካልን የሌለ ሰው ጉራ፣ ዝና፣ ንብረት፣ ስልጣን እያወራን ስለኛ ምንም ሳይወራልን ለአንድ ሰው እንደተፈቀደ ብቻ አድርገን ለኛ እንዳልተፈቀደ አድርገን እኛስ ማንም ማገስ ከማንም በታች መሆን እንደማንችል መገንዘብ አቅቶን እኛ ተረጂ ሌላ ሰው ደግሞ ረጂ ሆነን አስቤን በአመለካከታችን ተጎድተን ነው እየኖርን ያለን። ብቃን ከቤተሰባችን የወረስን ሀብት ሆኖ እስከ መቼ እኛ ጋር ይኖራል? እኛ መናደድ አለብን እኮ ህይወታችን ለመቀየር። እግዚአብሔር ሙሉ አካል ሙሉ ጭንቅላት ማሰብ የሚችል ሰጥቶናል። እኛ ግን አልተጠቀምንበትም። ነገም ዛሬም ወደፊትም ችግረኛ ነን። ለምን ዋይኖት ከምንጩ ህይወታችን እንዲቀየር ተክቴም መስራት አለ። ፕላን የለንም፣ አናነብም። ምኞት ብቻ ነው። በምኞት ደግሞ የሚሆን ነገር የለም። ካልሰራን እንቅልፍ ያጠን በፕሮግራም ጉዞአችን ካልገዘገስ ታዲያ በምኞት የሚሆን ነገር አለ ብላችሁ ታስባላችሁ? የለም። መሆን ያለበት እንደ ማንኛውም ሰው ከኛ የሚጠበቅ ግዴታችን መውጣት አለብን፣ መማር አለብን፣ መጠየቅ አለብን። ጉዞአችን መርጠን መዋል አለብን፣ መገዝገዝ መሄድ አለብን፣ መንበብ አለብን። ድንጋይ ቤት እየዋልን ድንጋይን እየቀጠቀስን ቡና ቤት ከጠዋት እስከ ማታ እየዋልን ህይወታችን እንደዚህ አይቀየርም። በዚህ አካሄዳችን የልጅ ልጆቻችን እንደዚህ ስቃይና መከራ የሆነ ህይወት እየጋበስን እንደሆነ ማወቅ አለብን። ይህ መከራ እኛ ላይ ማለቅ አለበት። ሆዳችን መብላት የሚፈልግ ብዙ ነገር እያለ ባይጦት ምክንያት ሳንበላ ቀርተናል። መልበስ ውስጣችን የሚያስብ የሚያምርብን ልብስ እያየን መልበስ አልቻልንም። ፈልገን አይደለም፣ ላልሆነልን ነው፣ ተቸግረን ነው። ይሄ ለምን አያናድድን? የተመጣጠነ ምግብ መብላት ሲገባ ሽሮ መብላት አቃተን። ይሄስ እስከ መች ነው? ዋይ ዊ አር ኖት ዲቨሎፕድ። ለምን ሆኔ መጣት ነው፣ ልፍስፍስ መሆናችን ነው። ይሄ ደግሞ በእውነትን ውስጣችን ባለ ሆኔ ተናደኑ ከተነሳን ህይወት መቀየር ቀላል ነው። ብዙዎቻችን ምንም ሳናቅ ምንም ሳይሰማን እድሜያችን እያለቀ ነው፣ አልቋል። እድሜያችን ዞር ብለን ስንት ዓመት እንደሆነ ሳናቅ ወደፊት በከንቱና በዋዛ ፈሳሳ እየሄድን መጨረሻ ላይ እኔ ኮድሮ እንደዚህ ነበርኩ፣ እንደዚህ ቢሰራ ኖሮ እኮ ያን እኮ ሰው አላገዘኝም፣ ሰው የለኝም እንጂ እኔ ከባድ ሰው ነበርኩ እያልን በጉራ ብቻ ነው ነገር። ይሄ አይደለም። የሰው ልጅ መኪናን እየቀያየረ ሲነዳ በሚያምር መኪና እኛ ስሙን እንኳን ሳናቅ ሲገዛ ምን መኪና የመኪና ካምፓኒ ሲኖር እኛ ግን እንደዛ አይነት ዓለም ውስጥ እንኳን መኖር አናቅም። ሰው ልጅ ወደ ሰማይ ስንት ሜትር ፎቅ ሲሰራ እኛ እያየኑ እናልፋለን። ማን ነው እንደዚህ የምንሰራ? ለምን እኔን እንደዚህ መስራት አቃቴን ብለን እንኳን አልተማርንበትም። ሄሎ ኤቭሪባዲ ተነሱ፣ ተሸውደናል፣ ማነሳት አለብን። ማንም መጥቶ ህይወታችን ፊሽካ እየነፋ ተነስና ተቀየር የሚል ሰው የለም። አንተ በራስህ ተነስተ ንቅ ሆነ ፊሽካ እስካልነፋ ድረስ። ስለዚህ በብር ችግር፣ በምግብ ችግር፣ በልብስ ችግር ጉዞአችን
በህይወታችን በሚያጋጥም በትራንስፖርት በመኪና ችግር የምንኖርበት ቤት አጥተን ስንት መከራ ከምናሳልፍ ባለችን እድሜ ጎብዜን የስራ ሰውኔን እያነበብን እየተማርን ደግሞ ተግባር ላይ የዋል ህይወታችን ለመቀየር ዝግጁ መሆን አለብን። እንደዚህ እስካላደረግን ድረስ ሁላችንም ይመኑኝ የሞት እጮኛ ሆነን ነው የምንኖር። የሰው ልጅ መጥቶ ላይ እግዚአብሔር በፈቀደና በሰጠ አቅምና ችሎታ አልተጠቀምበት በሱ ስም ታሪክና የሰው ልጅ የሚጠቅም ነገር ሰርቶ እስካላለፈ መኖር ምን ዋጋ አለ? መጣ ኖሬ ሞቴ ምን ዋጋ አለ? ታደስ ይሄ እውነትም የሞት እጮኛ ያስባልን ብላችሁ ታስባላችሁ? ምን አለ ከዚህ በላይ የሞት እጮኛ ነው? ለዚህ ነው ርዕሴም የሞት እጮኛ የተባለ። እኔም በራሴ እንደዛ አይነት ህይወት ውስጥ ስላለው እንቅልፍ ያሳጣኝ፣ ለሰው መሆን አልቻልኩም፣ ለራሴ መሆን አልቻልኩም። ይሄ የማንን ድክመት አይደለም፣ የኔን ድክመት ነው። የማንን ተጠያቂነት አይደለም፣ የኔ ተጠያቂነት ነው። በደንብ ያላነበብኩትም፣ ውሎዬን አልመረጥኩትም፣ መርጬ ያልሰማሁትም፣ መርጬ ያልተናገርኩትም። ለዛ ነው ሀገራችን ውስጥ ደግሞ ሁላችም እንደኔ አይነት ሰዎች ናቸው በብዛት ያለ። ታዲያ እንዴት አድርጌ መኖር እንዳለብን፣ ምን መስራት እንዳለብን፣ ህይወታችን በምን መልክ መቀየር እንዳለብን ማሰብ ያለብን አሁን በዚች ሰዓት ነው። ነገ ከነገ ወዲያ ሌላ ቀን አይደለም። ተሸውደናል። ቆይ ነገ፣ ቆይ የሚመጣ ሳምንት፣ የሚመጣ አመት እያል ይሄው ባዶ እድሜያችን እዚህ ላይ ደርሷል። ይሄ ነው የሞት እጮኛ የሚያስብል። ስለኛ ይወራ የምናወራ የማይጠቅምን ነገር ዝም ብሎ ሆምወርክ ይሰጠንና እሱ ላይ ጊዜ እናሳልፋለን። ለምን መንቃት አለብን? ይበቀናል። ፑል ቤት፣ ቡና ቤት የምናወራ ወሬ የትምህርት ወሬ መሆን አለበት። ሰዓታችን በፕሮግራም መጠቀም አለብን። ትንሽዬ ታታሪ ሰው ብንሆን እኮ ህይወታችን ያልፍልናል። እኛ ታታሪ አይደለም። አምና የነበርን ሰው ነን። ዘንድሮ መጠን ኮፒ ፔስት ሆነን ያለን። ራሳችን አፕግሬድ አላደረግንም። ራሳችን አላሻሻልንም። ይሄ ነው አምና የነበረ ሰው ጊዜው እየሄደ ነው። እሱ ግን ጊዜው ጋር አብሮ እየነበበ አምና የነበረው ታሪክ እስካላሻሻለ ዘንድሮ ብቅ ብሎ እንደዛ ከኖረ እና ምድርና ሰማይ እኮ ነው። በየቀኑ ዓለም ያለንበት ዓለም እየተቀየረች በቴክኖሎጂ እኛን ትታ ወደፊት እየሮጠች ነው ያለች። እኛ ቴክኖሎጂን ተከታትለን አብሮ መሮጥ ነው እንጂ ወደ ኋላ ካሮጥንማ መቼም አንቀየርም። ታነስ መንሳት አለብን። ታነስ ቤት ይኖርን፣ መኪና ይኖርን፣ ወደ ሰማይ የሚሰራ ቤት እንስራ። አሁን ይኖርን። በወሬና በምኞት የሚሆን ነገር የለም። ስለ ሰው እናውራ። ስለ ስራ ብቻ፣ ስለ ትምህርት የሚጠቅምን ነገር ብቻ እናውራ። ያን ህይወታችን ይቀየራል። እግዚአብሔር ሁላችንም እኩል አድርጎን እስከፈጠረን የምን አንድ ሀብታም የምን አንድ ድሃ ነው? ለምን እኩል መሆን አቃተን? ለምን እኛ ስለ ችግር ስለ ረሃብ እያወራን እንኖራለን? ብዙ ጎበዝ ሰዎች አሉ እኛ ሀገራችን ውስጥ። ስንት ጊዜ በአመት በኤርፕሌን ከውስጥ ወደ ውጭ ከውጭ ወደ ሀገራችን የሚመላለሱት በስራ ምክንያት። እኛ መሬት ላይ የርን ታዲያ ሰማይ ላይ ኤርፕሌን እያየኑ ሁሌ ማለፍ አለብን? ማወቅ አለብን እኮ በዚህ ኤርፕሌን ማን ነው እየሄደ ያለ? ማን ምንድነው እየተሰራ ያለ በዚህ ኤርፕሌን? ለምን እኛስ በዚህ ጉዞ መቀላቀል ሳንችል ቀራ ነው ብሌም ማወቅ አለብን። የሰው ልጅ ሲሄድም ሲቀመጥም ሲበላም ሲሰማ ሲያወራ እየተማረ መሄድ ይችላል። ሬዲ ከሆነ ለመማር ራሱን ለመቀየር። ሰው ልጅ ችሎታ መኪና እየሰራልን፣ ኤርፕሌን እየሰራልን፣ የምንጠቀም አንድሮይድ ሞባይል፣ ስንት ቲቪ ኮምፒውተር እየሰራልን እኛ በዚህ ዓለማችን ባላት ቴክኖሎጂ መጠቀም አቃተን እኮ። እንዴት ኮምፒውተር ኦፍና ኦን መሆን ያልቻልን ዜጋ። እንደዚህ አይነት ሰዎች ዓለማችን አትፈልግም። ጎበዝ የሆነ ሰው ብቻ ነው ዓለም እየፈለገች ያለችው። ዓለም ጋር የሚሮጥ ሰው ብቻ ነው ዓለም እየፈለገች ያለችው። ዓለም ወደፊት እኛ ወደ ዓለም የምንሮጥ ከሆነ እሷ መቼም እኛን አትፈልግም። እኛ እሷን ፈልገን እስካላገኘናት ድረስ። ስለዚህ ሀገራችን ውስጥ ዲቨሎፕድ ሆኖ የኖሩ ሰዎች አሉ፣ በትምህርት በሀብት በሁሉም ነገር። በእኛ ምክንያት ግን ዲቨሎፒንግ ተብሎ እየተጠሩ ነው የሚኖሩት። ያዛዝናል በጣም። ስለዚህ ሁላችንም ህይወታችን ለመቀየር መንቃት አለ። የማይሆን ነገር ላይ ጊዜያችን ከምናሳልፍ ጥሩ ትምህርት በምናገኝበት ነገር ላይ እያወራ ነው እድሜያችን በሚገባ ተጠቅመን ይኖርን ጥሩ ነገር ላይ መሳተፍ መቻል አለብን። ስለዚህ ውድና የተከበራችሁ የኢትዮ
ስኩል ቱብ ተከታታዮች እዚህ ምድር ላይ በምክንያት እንደመጣ ነው እግዚአብሔር አለ ምክንያት እንዳልፈጠርን አውቀን ከኛ የሚጠበቅ ስራ እየሰራ ነው። ማገልገል ያለብን ነገር ጎብዘን እያገለገል የእድሜያችን ቁጥር በከንቱ እንዳይቆጠር ለሚመጣ ትውልድ ጥሩ ነገር እያወረስናቸው እያልኩኝ ለዛሬ ነበረኝ ዝግጅት እዚህ ላይ ያበቃሉኝ። በሚመጣ ዝግጅት እስከምንገናኝ ድረስ ኢትዮ ስኩል ቱብ የሚል ዩቲዩብን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ለዛሬ ነበረኝ ፕሮግራምን በዚህ ያጠናቅቃለሁኝ። ሰላም ሁኑልኝ።